አንቺ እንደዚህ አይነት ያልተፈለገ እርግዝና ገጥሞሽ ሐኪም ጋር ሄደሽ የደም እንባ ስታለቅሺ ቢያንስ በሐሳብ እንኳ ከጎንሽ የማይቆም ወንድ ሊያታልልሽ አይገባም። ሰላም እንደምን አላችሁ የዶክ ሚዲያ ቤተሰቦች። ያልተፈለገ እርግዝናና ንጽህናውን ያልጠበቀ ውርጃ በጣም እየበዛ ነው። ችግሩ ካጋጠማችሁ በኋላ እንኳን አስፈላጊውን የሆነ የሕክምና አገልግሎት ለማግኘት ምቹ ሁኔታዎች በሌሉበት በውጭ ሀገር ለምትኖሩ ይህ ቪዲዮ ለእናንተ ነው። እንግዲህ ስላልተፈለገ እርግዝናና ንጽህናውን ስላልጠበቀ ውርጃ ስናነሳ በተለይ ወጣቶች ያላችሁበት እድሜ ወይም ወጣትነቱ ምን ያህል ተጽዕኖ እንደሚያሳድርባችሁ የታወቀ ቢሆንም አንዳንድ አፈቀላጤ ወንዶች ደግሞ በተለያየ መልኩ ይሸውዷቸዋል። በዚህ ላይ ዛሬ የማነሳላችሁ ከዚህ ካልተፈለገ እርግዝናና ንጽህናውን ካልጠበቀ ውርጃ ራሳችሁን እንዴት እንደምትከላከሉ በጣም ብዙ መፍትሄዎችን አነሳላችኋለሁ። ማጠቃለያ የሆነውን የዛሬውን መልእክቴን ወደ ኋላ ላይ ነግራችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ቪዲዮውን ላይክ እያደረጋችሁ ተከታተሉኝ። መጨረሻ ላይ ደግሞ ቻናሉን ሰብስክራይብ አድርጋችሁ ያሏችሁን ጥያቄዎችም የምታነሱልኝ ይሆናል። ምናልባት የግል ጥያቄዎች በውስጥ የምታነሷቸው ጥያቄዎች ደግሞ ካሏችሁ ቲክቶክ ላይ ሄዳችሁ እዚያ ላይ በኢንቦክስ መጠየቅ ትችላላችሁ። ያለ ጊዜው በሚፈጠር እርግዝና ወይም ደግሞ ሰዎች ራሳቸውን ኮንትሮል ባለማድረጋቸው በሚፈጠር ያልተፈለገ እርግዝና የብዙዎች ሕይወት ሲበላሽ አይተናል። ከትምህርት ሊሆን ይችላል፣ ከስራ፣ ከተለያዩ እድሎች፣ ከቤተሰብ ጋር መለያየት፣ እንደዚሁም ደግሞ በአጠቃላይ ስለ ሪፕሮዳክቲቭ ሂደቶች እውቀቱ የሌላቸው ደግሞ እርጉዝ መሆናቸውን እንኳን ኢቭን ሳያውቁ ምነው ሆድሽ አደገ ወይም ደግሞ አረገዝሽ ሲባሉ ብቻ የሚነቁ አንዳንድ ሴቶችም አሉ። እንደነዚህ አይነት ሴቶች ደግሞ መጨረሻ ላይ ይወልዱና በሽንት ቤት አካባቢ ሲጥሉ፣ በጫካ በመንገድ ላይ ጥለው ሲሄዱ ፖሊስ እየያዛቸው አሁን በዚህ ይሄንን ትምህርት በምሰራላችሁ ጊዜ ማረሚያ ቤት ውስጥ ያሉ ሴቶች አሉ። እንደዚሁም ደግሞ አንሴፍ በሆነ መልኩ ውርጃን ሲያካሂዱ ጤናቸው ተሰናክሎ እስከ መጨረሻው ድረስ መውለድ የማይችሉ እንደዚሁም የጤና እክል ገጥሟቸው ያሉ ሴቶችም ደግሞ አሉ። አሁን ወደ መፍትሄዎቹ በቀጥታ ባልፍላችሁ ይሻላል። ወደ መፍትሄዎቹ ስናልፍ ምናልባት ከዚህ በፊት ስለ HIV ተጋኖ በሚወራበት ጊዜ ሶስቱ የመህጎች የሚባሉ ታውቃላችሁ። እነዚህ ምንድናቸው? መታቀብ፣ መወሰን፣ መጠቀም የሚሉት ማለት ነው። ያልተፈለገ እርግዝናን ለማስወገድ አንዱን እንተወውና ሁለቱን የመህጎች እንጠቀማለን። መቆጠብ የሚለውን መስፈርት ብትጠቀሙ የተሻለ ይሆናል። እንደዚሁም ደግሞ ምናልባት እሱን የማትጠቀሙ ከሆነ ይህ መጠቀም የሚባለው ጽንሰ ሐሳብ ምን ማለት ነው? ለኤችአይቪ ብዙ ጊዜ መጠቀም የሚለውን ጽንሰ ሐሳብ የምንጠቀመው ኮንዶም መጠቀም ነው። እዚህ ጋር እርግዝናን ለመከላከል ደግሞ መጠቀም የሚለውን ጽንሰ ሐሳብ የምንጠቀመው ኮንዶምን ብቻ ሳይሆን ሌሎች የእርግዝና መከላከያዎችንም መጠቀም ነው። እዚህ ጋር ስለ መጠቀም ስናነሳ በደንብ መያዝ ያለባችሁ ቁም ነገር ምንድን ነው? ማንኛችሁም ሴቶች ከትዳር በፊት ያለ መከላከያ ወሲባዊ ግንኙነትን መፈጸም የለባችሁም። ይሄንን በደንብ ስሙኝ። የምትጠቀሙት መከላከያ ምናልባት ኮንዶም ሊሆን ይችላል። ኮንዶምን ስትጠቀሙ ዱዋል ሜተድ የምንለው ነገር አለ። ዱዋል ሜተድ ማለት ምን ማለት ነው? በአንድ ጊዜ ሁለት ነገሮችን ይከላከልላቸዋል። እሱም ምንድን ነው? ከሌሎች ከአባላዘር በሽታዎች ወይም በግብረ ስጋ ግንኙነት ጊዜ ከሚተላለፉ የአባላዘር በሽታዎች እንደ HIV፣ እንደ ሄፓታይተስ ቢ እና የተለያዩ የሄፓታይተስ አይነቶች ብቻ በአጠቃላይ በንክኬ ከሚተላለፉ በሽታዎች ይከላከልላቸዋል። ሁለተኛው ደግሞ እርግዝናን ይከላከልላቸዋል። ስለዚህ ኮንዶም መጠቀም ዋነኛውና የመጀመሪያው ነገር ነው። ከዚያ ካለፈ ደግሞ የተለያዩ የእርግዝና መከላከያዎችን መጠቀም፣ በተለይ ደግሞ ውሳኔው ከሌላችሁ አሁን በውጭ ሀገር ላይ የምትኖሩ ለምሳሌ ወደ ውጭ ሀገር ስትሄዱ አንዳንድ ጊዜ እናትና አባቶቻችን ሲተርቱ ምን ይላሉ? የጠዋት ጥጋብ ስንቅ ያስጥላል ይላሉ። ወደ ውጭ ሀገር ሙቭ ካደረጋችሁ በኋላ ግን እንደነዚህ አይነት ፍላጎቶችም ሊመጡ ይችላሉ። ስለዚህ ውሳኔው ከሌላችሁ ቋሚ የሆኑ የእርግዝና መከላከያዎችን እንደ ማንኛውም እናት ለእንደዚህ አይነት ሁኔታ የመጋለጥ ቻንሱ የሚኖራችሁ ከሆነ ወይም የማትተማመኑ ከሆነ በቋሚነት የእርግዝና መከላከያዎችን መጠቀም ብትለምዱ ጥሩ ይሆናል። ነገር ግን እነዚህ የእርግዝና መከላከያዎች ራሳችሁን ከአባላዘር በሽታዎች ይከላከሉላችኋል ማለት ባይሆንም ያልተፈለገ እርግዝናን ለመከላከል ማንኛውንም የእርግዝና መከላከያ መጠቀም ግድ ይሆንባችኋል ማለት ነው። የሚያናድደኝና ሴቶችን አጥብቄ የምመክረው ምክር ምንድን ነው? አፋቸውን አጣፍጠው በሚቀርቧችሁ ወንዶች አትሸወዱ። እኔ ብዙ ጊዜ ስለሚገጥመኝና ስለማይም ነው። አንቺ እንደዚህ አይነት ያልተፈለገ እርግዝና ገጥሞሽ ሐኪም ጋር ሄደሽ የደም እንባ ስታለቅሺ ቢያንስ በሐሳብ እንኳ ከጎንሽ የማይቆም ወንድ
ሊያታልልሽ አይገባም። ማንኛቸውም አፋቸውን አጣፍጠው የሚቀርቧችሁ ተጠቅመዋችሁ ሊሸሿችሁ የሚፈልጉ ወንዶች ሲቀርቧችሁ እንደ ውሻ ቁጠሯቸው። እውነቴን ነው የምላችሁ። በጣም በብዙ መልኩ ሰዎች በቲክቶክም ሊሆን ይችላል፣ በፌስቡክ በውስጥ እርዳን እያሉ የሚመጡ ሴቶች አሉ። በተለይ ደግሞ ከውጭ ሀገራት። ውጭ ሀገር ላይ የሚገጥሟቸው በጣም በርካታ ነገሮች አሉ። ወንዶች የሚቀርቧቸው ለምሳሌ አንድ ሌባ ወይም ዘራፊ የተለያዩ ቴክኒኮችን ከዚህ በፊት ተሰርቶባቸው የማይታወቁ ቴክኒኮችን፣ ሜተዶችን እየተጠቀሙ ሰዎችን እንደሚዘርፉ ሁሉ አንዳንድ ወንዶች ደግሞ በተለይ የራሳችሁ ሀገር ወንዶች ከዚሁ የሄዱ ወንዶች በአረብ ሀገር የሚኖሩ ለምሳሌ አንዳንድ ሴቶች የመኖሪያ ፍቃድ የሌላቸውና ህገወጥ የሆኑ ሴቶች አሉ። እንደዚህ ስለሆንሽ ከዚህ ሀገር እንድትባረር ያስደርግሻለሁ፣ ጠቁምብሻለሁ የሚሉ ቴክኒኮችን እየተጠቀሙ የራሳቸውን ወንድነት እየተጠቀሙ ለጊዜያዊ ሊጠቀሙባቸው የሚፈልጉ ወንዶች ብቻ ቴክኒኩ በጣም በርካታ ነውና ከነዚህ ሰዎች በጣም ራሳችሁን ሶፈጥ ብላችሁ ከነዚህ ከወንዶች ራሳችሁን ማራቅ አለባችሁ፣ ማባረርም አለባችሁ። ሌላው ደግሞ እንደዚህ አይነት ችግር ከገጠሟቸው በኋላ አንዳንድ ሴቶች እነዚህን የማስወረጃ መድኃኒቶችን ሲጠቀሙ የሚገዙበት ዋጋ በጣም በተጋነነ ዋጋ እንደሆነ የሚጠቀሙት በጣም ብዙ ሰዎች እየሰጡኝ መረጃ አለ። ለእንደዚህ አይነት ችግሮች ከመጋለጣችሁ በፊት በኢኮኖሚም በአጠቃላይ በሞራልም ከመጎዳታችሁ በፊት እነዚህን ወንዶች ማንነታቸውን በደንብ ማወቅ አለባችሁ። ሌላው ደግሞ ምንድነው? ስለ ወር አበባችሁ እውቀቱ ሊኖራችሁ ይገባል። የወር አበባችሁ ሲቀር ግንኙነቶችን ከፈጸማችሁ በኋላ በተለይ የወር አበባችሁ ሲቀር የወር አበባዬን ለምን ቆየ፣ የወር አበባዬን ለምን ቆየ ወይም ለምን አሳለፈ ብላችሁ ምርመራዎችን ማድረግ ወይም መጠራጠር ሊኖርባችሁ ይችላል። ብዙ ሰዎች የሚሰጧችሁ ምክንያቶች አሉ። አንዳንድ ጊዜ ከዚህ በፊት የወር አበባ የማይመጣ ከሆነ አሁንም በሱ ምክንያት ሊሆን ይችላል የቀረው። ምናልባት ከዚህ በፊት የጨጓራ በሽተኛ ልትሆኑ ትችላላችሁ። እንደዚህ አይነት የማስመለስ ምልክቶችን፣ የማቅለሽለሽ ምልክቶችን ዘወትር የምታዩ ልትሆኑ ትችላላችሁ። አሁንም እሱ ነው ብላችሁ የምትሸወዱ ሰዎችም ልትኖሩ ትችላላችሁ። ብዙ ጊዜ ያልተፈለገ እርግዝና ሊገጥማችሁ የሚችለው እንደነዚህ አይነት ኦፖርቹኒቲዎችን ተጠቅሞ ወይም እናንተ በተዘናጋችሁባቸው ጊዜያቶች መሆኑንም መርሳት የለባችሁ። አሁን ወደ ማጠቃለሉ እየሄድኩ ስለሆነ አንድ ነገር ልንገራችሁ። የሆነው ይሁንና አንድ ጊዜ ከተፈጠረ ደግሞ ምን ላድርግ የሚል ደግሞ ነገሮች ሊኖሩ ይችላሉ። እሱን ወደ ኋላ ላይ ጠቅለል ያለ ነገር ማሰሪያውን እነግራችኋለሁ። ነገር ግን ብዙ ጊዜ እንደዚህ አይነት ሁኔታዎችን ተጠቅማችሁ መሆን የሚገባውን ሰው ይዛችሁ ወይም በኋላ ሊደግፋችሁ ከሚችል ሰው ጋር እንትን ብላችሁ ባልፈለጋችሁት ጊዜም እንኳን እርግዝና ቢፈጠር መውለድ የምትችሉበትንና ማሳደግ የምትችሉበትን ሁኔታዎችን ለመፍጠር መሞከር ይኖርባችኋል። ወዲያውኑ ሮጣችሁ ለማስወረድን ባትሞክሩ ጥሩ ነው። ምክንያቱም ውርጃ በራሱ የተለያዩ ችግሮች ስላሉት ማለት ነው። ሌላው የመጨረሻው መልእክቴ፣ የዛሬው ማጠቃለያ መልእክቴ ሊሆን የሚችለው ራሳችሁን ካልተፈለገ እርግዝናና ንጽህናውን ካልጠበቀ ውርጃ ታደጉ። እንዴት የሚለው ጥያቄ ሊነሳባችሁ ይችላል። እነዚህን ነገሮች ተግባራዊ በማድረግ እነዚህን ሶስቱን ነገሮች ተግባራዊ አድርጉ። የመጀመሪያው ታቀቡ። መታቀብ ካልቻላችሁ ደግሞ ተጠቀሙ። መጠቀም ካልቻላችሁ ደግሞ አትዘግዩ። አትዘግዩ ስላችሁ ምን ማለቴ ነው? የወር አበባችሁ ሲዘገይ ወይም ሳይመጣ ሲቀር ወይም ጊዜውን ሲያሳልፍ እርግዝናን ቼክ ማድረጋችሁን አትርሱ። የተለያዩ ምልክቶችንም ስታዩ ከሌላ በሽታ ጋር ከማገናኘት ይልቅ እርግዝናን ቼክ ማድረጉ ይጠቅማል። ቢሆንም ባይሆንም ማለት ነው። የዛሬው መልእክቴ ይሄንን ይመስል ነበረ። ጥያቄዎች ካሏችሁ በኮሜንት ስራ አስቀምጡልኝ። እየተከታተላችሁኝ ስለነበረ በጣም አመሰግናለሁ። በዚህ ቻናል ላይ ሰፋ ባለመልኩ ሌሎች ፕሮግራሞችን የማቀርብላችሁ ይሆናል። በተለያዩ የሕክምና ተቋማት ስንሄድ እኔም ባለሁበት መስሪያ ቤት በየቀኑ እነዚህ ያልተፈለገ እርግዝና የገጠማቸው ሰዎች እየመጡ በተለያየ ሶሻል ሚዲያ ላይም የሚገጥሙኝ የምጠየቃቸው ጥያቄዎችም አሉ። መርዳት የምችላቸውን እረዳቸዋለሁ። መርዳት የማልችልባቸው ሁኔታዎች ላይ ያሉትንም ደግሞ እንደዚሁ ጥያቄዎቻቸውን አይቼ አልፋለሁ፣ ምንም ማድረግ ስለማልችል ማለት ነው። ነገር ግን ይህ ትምህርት ይጠቅማችኋል ብዬ አስባለሁ። በተለይ ደግሞ በውጭ ሀገር የሚኖሩ ሴቶች እህቶቻችሁ በውስጥም የሚኖሩ ሊኖሩ ይችላሉ። ይህንን ቪዲዮ እንዲደርሳቸው ሸር አድርጉላቸው። ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኑና ሁሌ የምለቃቸው ቪዲዮዎች እንዲደርሷችሁ አድርጉ። ቸር ይግጠመን።